ትራንሰንደንስ የሚባለው የሆሊውድ ሳይንስ ልብ ወለድ ፊልም ስለ ሰው ሰራሽ ክህሎት የሚተርክ ተወዳጅ ፊልም ነው። በ2014 ዓ.ም የወጣው የፊልም ስለ አንድ ሰው ሰራሽ ክህሎት ዙሪያ ምርምር የሚያደርግ የሰውን ህይወት የሚተርክ ነው። ይህ ተመራማሪ የሚፈጥረው ማሽን ከጉብዝና ባሻገር ልክ እንደ ሰው ፊል እንዲያደርግ ልክ እንደ ሰው ልጅ ስሜት እንዲኖረው ለማድረግ ሲጥር ይታያል። ይህንን ጥረቱን የማይወዱ ጸረ ቴክኖሎጂ የሽብር ቡድኖች ሊገድሉት ሲፈልጉ ሲያን ሰውዬ ማለት ነው በምርምር የምታግዘው እንደ ሳይንቲስት ሚስት ነበረችው እና አንድ ሀሳብ ይመጣላታል። ምንድነው ይህ ሀሳብ? እውቀቱን ከጥቃት ለማትረፍ ማለት ነው የሳይንቲስት ባሏን ሙሉ ንቃተ ህሊና ኦር ኮንሽስነሱ ራሷ ባሏ ወደ ፈጠረው ማሽን ወይም ወደ ኮምፒውተር መጫን ነበረ። በሂደቱም ባሏ የፈጠረው ማሽን ሚስቱ የጫነችውን መረጃ በመጠቀም ሚስቱ የጫነችው ማለት የሰውየው የባሏን ኮንሽስነስ ወይም ንቃተ ህሊና በመጠቀም እንደ ሰው ስሜት ያለው ወይም ንቃተ ህሊና እንዳለው ሆኖ ሲነሳ ያሳያል ማለት ነው። በእርግጥ ይህ የሳይንስ ልብ ወለድ ከመዝናኛነት ያለፈ ፋይዳ የለውም። ነገር ግን በታሪክ ውስጥ የሳይንስ ልብ ወለድ መጽሐፎች እና በእነርሱ ላይ ተመስርተው የሚሰሩ የሆሊውድ ፊልሞች ለአዳዲስ ፈጠራ ፈርቀዳጅ ሆነው የታዩበት በርካታ አጋጣሚ አለ ማለት ነው። በዚህ ዙሪያ በ2004 ዓ.ም በታዋቂው ፊልም ሰሪ ስቲቨን ስፒልበርግ ተሰርቶ በዝነኛው አክተር ቶም ክሩዝ የተተወነው ማይኖሪቲ ሪፖርት የተሰኘው የሳይንስ ልብ ወለድ ፊልም ተጠቃሽ ነው። ፊልሙ ወደፊት ወስዶን የዓለምን የ2054 ዓ.ም ገጽታን ያስቀኛል። ማለትም አሁን ያለንበትን ኤራ ወይም አሁን ያለንበትን ዓመተ ምህረት ሳይሆን ወጣም የወደፊቱን ማለት ነው እንደ ትንቢት ማለት ነው የወደፊት የሚመጣውን ነገር ነው የሚያሳየን። በሚገርም ሁኔታ በፊልሙ ላይ የታዩና ፊልሙ በተሰራበት ጊዜና ከዚያም በፊት ያልነበሩ ፈጠራዎች ዛሬ ህያው ሆኗል። ማለት ፊልሙ ከመሰራቱ በፊት የተፈጠሩ እና ፊልሙ በተሰራበት ጊዜና ከዚያ በፊትም ያልነበሩ ፈጠራዎች ዛሬ ያው ሆኗል ማለት ነው። ለምሳሌ መልቲ ተች ስክሪኖች፣ ሬቲና ስካነርስ እና ፋሻል ሪኮግኒሽን እነዚህ የነበሩ እና ደግሞ ወደፊት ሊኖራሉ ተብሎ የሚታሰቡ ነው ማለት ነው። እና ይሄ ትራንሰንደንስ ፊልም የታየው ትራንሰንደንስ የሚባለው የሆሊውድ ሳይንሳዊ ልብ ወለድ ወደ ፊልም ተቀይሮ የታየው አይነት ሁኔታ ወደፊት ይፈጠራል ብሎ ማሰብ የማይሆን ከመሆኑ ባሻገር በሰው አመለካከት ውስጥም ስለ ሰው ሰራሽ ክህሎት የተሳሳተ አመለካከትን ሊፈጥር ይችላል ማለት ነው። ፊልሙ ላይ የታየው ነገር ይህ ቴክኖሎጂ ከኛ ጋር መኖር ከጀመረበት ሰነባበተ። አሁን በእርግጥ የላኛው ሀሳብ ላይ ምን ለማለት ፈልጌ ነው? ስለ ሰው ሰራሽ ክህሎት የተሳሳተ አመለካከት ሊፈጥር ይችላል ስንል ማንኛውም ሰው ቢሆን የራሱን ኮግኒቲቭ ስኪል ወይም ይሄ ኮንሽስነስ ንቃተ ህሊናውን ወደ እንደ ማንኛውም እንደቀላል ነገር ወደ ማሽን ሊገለብጥና ያህ ማሽን የሰው ልጅ የዛን ሰው ሙሉ ለሙሉ እውቀትና ስሜት ንቃተ ህሊና ሊይዝ ይችላል ማለት አይደለም። ምክንያቱም ይሄ ልብ ወለድ ነው። ምንም እንኳን በእውነተኛ ነገር ላይ መስረት እንጂ በቆሙ ግን እውነት ነው ማለት ስለማይቻል ለዛም ነው የተሳሳተ አመለካከት ሊፈጥር ይችላል ብዬ ያልኳችሁ ማለት ነው። ይህ ቴክኖሎጂ ከእኛ ጋር መኖር ከጀመረ ሰነባበተ ይላል። ወደፊትም ከእኛ ጋር ያለው ቁርኝት ይበልጥ እንደሚቀጥል አያጠራጥርም። ይኸው ቴክኖሎጂ በጎና ክፉ ገጽታዎች ሊኖሩት እንደሚችል ቅድምም አይተናል። ምን ብለናል ባለፈው ምዕራፍ ላይ? ቴክኖሎጂ ሁለት ስለት ያለው ሰይፍ ነው ብለናል። አንዱም የሚቋረጥ ማለት ትውልድን የሚያጠፋ በአንዱም ደግሞ የሚያገለግል ብለናል። ስለዚህ እነዚህ ሁለት ስለት ያለው ካራ ነው ማለት ነው። ስለዚህ በጎና ክፉ ገጽታዎች ሊኖሩት ይችላሉ። ማንኛውም ነገር ፖዚቲቭ እና ኔጌቲቭ ሳይድ አለው ማለት ነው። በእርግጥ የዚህ ፈጠራ አሉታዊና አዎንታዊ ገጽታዎች ምንድን ናቸው ብለን ስንጠይቅ ከዚህ ቴክኖሎጂ የተነሳ ልንፈራ ይገባል ወይስ ልንደሰት የሚለውን ጥያቄ አብሮ ማምጣቱም አይቀር ነው እና ሰው ሰራሽ ክህሎት በበርካታ ዘርፎች ላይ ጥቅም እየሰጠ ይገኛል። ያው በሕክምና፣ በንግድ ልውውጥ፣ በፋብሪካ፣ በትራንስፖርት ምን አለፋችሁ ብቻ በዕለት ተዕለት ህይወታችን ላይ ከኛ ጋር ያለውን ቁርኝት እጅግ በጣም እየጨመረ ነው ማለት ነው። በሚዲያ፣ በመጫወቻ ጌም፣ በሳይንሳዊ ምርምር ዙሪያ እያደረገ ያለው አስተዋጽኦ ከብዙ በጥቂቱ የሚገለጽ ነው። የሰው ሰራሽ ክህሎት በአካል ጉዳተኞች ዙሪያ እያበረከተ ያለው አስተዋጽኦ ደግሞ እጅግ አጀብ የሚያስብል ነው። በበጎ ጎኑ ጎልቶ የሚታይ ነው። የማይንቀሳቀሱት መንቀሳቀስ እንዲችሉ፣ የማያወሩት ከሰው ጋር እንዲግባቡ፣ የማያዩት በተወሰነ ጊዜ ማየት እንዲችሉ ትልቅ ድርሻ እያበረከተ ነው። ነጀል በመኪና ዲጂታል በትር ደረጃ መውጣትና መውረድ የሚችሉ ዊልቸሮች ጥቂቶቹ የዚህ ፈጠራ መገለጫዎች ናቸው ማለት ነው። እንግዲህ ቀጣዩን ፓርት ደግሞ የአካል ጉዳተኞች ረዳት እና ስለ ታዋቂው ስለ ፕሮፌሰር ሳይንስ ደራሲ ስለሆነው ስቲፈን ሃውኪንግ በቀጣይ ቮይስ ሪከርዳችን ላይ እናያለን። በጣም የሚገራርሙ ታሪኮችን እናያለን። ስለ ኤርትራ አሜሪካዊቷ
ሳይንቲስት እናያለን። ሌሎችም ብዙ ነገሮችም እናያለን። ያው ቻናላችንን ሰብስክራይብ በማድረግ